ብቻ በቤታችሁ ላይ ኢየሱስ ይኑር እንጂ ብቻ በአገልግሎታችሁ ላይ በትዳራችሁ ላይ በመንገዳችሁ ላይ በማውጣትና በመግባታችሁ ላይ ኢየሱስ ይኑር እንጂ ኢየሱስ ካለ ሁሉ አለ። ኢየሱስ ካለ ሁሉ ሙሉ። ኢየሱስ ካለ አገልግሎታችሁ ሙሉ ይሆናል። ኢየሱስ ካለ ትዳራችሁ ሙሉ ይሆናል። ኢየሱስ ካለ ስራችሁ ሙሉ ይሆናል። ኢየሱስ ካለ ህይወታችሁ ሙሉ ይሆናል። ለምን አትሉም? ዮሐንስ ወንጌል ምዕራፍ 2 ላይ ምዕራፍ 2 ቁጥር 1 ላይ አይታችሁ ከሆነ ቃና ዘገሊላ ላይ ሰርግ ቦታ ላይ እዛ ቦታ የነበሩ ሰዎች ኢየሱስን ሰርግ ቦታ ጠርቶ ነበር። ኢየሱስ በዛ ሰርግ ቦታ ላይ ተጠርቶ ነበር። ታደመ። ብዙ ሰዎች ብዙ እንግዳዎች ተጠራ። ከብዙ እንግዳዎቹ ጋር ኢየሱስም ተጠራ። ልክ ኢየሱስ ተጠርቶ እያለ ቤቱ ላይ ኢየሱስ እያለ ሰርጉ ላይ ኢየሱስ ታድሞ እያለ ወይን ጠጅ በድንገት አለቀ። ያልታሰበ ነገር እንግዳ ነገር ሆነ። ባለቀ ነገር ላይ ኢየሱስ ካለ፣ በቆመ ነገር ላይ ኢየሱስ ካለ፣ ግራ በተጋባችሁት ነገር ላይ ኢየሱስ ካለ እርግጠኛ ሁኑ ይቴ እርግጠኛ ሁኑ ወንድሜ፣ እንደገና ይጀምራል። የወደቀ ነገር እንኳን ቢኖር መነሳት ይጀምራል። የሞተ ነገር እንኳን ቢኖር ይነሳል። ማን ካለ? ኢየሱስ ካለ ብቻ። ይህ ታሪክ ቀያሪው፣ ይህ መንገድ የሆነ፣ ይህ እውነት የሆነ መብት ያለው ክርስቶስ በቤታችሁ ላይ መኖር አለበት። በአገልግሎታችሁ ላይ መኖር አለበት። በመንገዳችሁ ላይ ክርስቶስ መኖር አለበት። ክርስቶስ ካለ በህይወታችሁ ላይ መልካም ይሆናል። አያችሁ፣ እዛ ቦታ ላይ የኢየሱስና ድንግል ማርያም ኢየሱስ እኮ እንደዚህ አለች፣ ልጄ የሚጠጣ ነገር እኮ አልቋል፣ ወይን ጠጅ እኮ አልቋል። ምን ትላለህ? አንተ ጋር መብት አለ፣ አንተ ጋር ስልጣን አለ፣ አንተ ማድረግ ትችልበታለህ፣ አንተ ጋር ኃይል አለ። ምን ትላለህ አለች። እሱ ግን እንደዚህ አለ፣ አደርጋለሁ ይሻላል፣ ጊዜ ሲደርስ እሰራለሁ። ምን አገባሽ? እኔ ጊዜ ሲደርስ በራሴ ጊዜ እሰራለሁ። ማንም ጋር አልመካከርም፣ ከማንም ሐሳብ አልቀበልም። ኢየሱስ ነገራችሁን ብቻው ይሰራል። ኢየሱስ ቤታችሁን ብቻው ይሰራል። ኢየሱስ አገልግሎታችሁን ብቻው ይሰራል። እናንተ ጊዜውን ለሱ ከሰጣችሁ፣ ህይወታችሁን ለሱ ከሰጣችሁ፣ ትዳራችሁን ለሱ ከሰጣችሁ፣ ቤታችሁን ነገራችሁን ሁሉ ከሱ ከሰጣችሁ፣ ለሱ ከሰጣችሁ፣ እሱ እንደገና መስራት ይችልበታል። እህቴ ነገርሽን መስራት ይችልበታል። ወንድሜ ነገርን መስራት፣ እናቶቼ፣ አባቶቼ፣ ቅዱሳን እግዚአብሔር ኢየሱስ የእናንተ ነገር መስራት ይችልበታል። ካንቺ ከእናንተ የሚጠብቀው ምንድነው ካላችሁ፣ የኛ ነገር ሁሉ ለሱ አሳልፎ መስጠት ነው። እዛ ቦታ ላይ 6 እንደ አይሁድ ሕግ ልማድ 6 ባዶ ጋኖች ነበሩ። ለአገልጋዮች ነገረች። ምን ብላ? እሱ ያለውን ብቻ። ማን ያለው? ኢየሱስ ያለውን ብቻ። እኔ ያለውን አድርጉ አላለችም። ኢየሱስ ያለውን ብቻ አድርጉ አለች። አገልጋዮችም ይሄንን ሰሙ። 6 ጋኖቹ ላይ ውሃ ሙሉ አላቸው። ምክንያቱም ትእዛዝ ሰጪው ኢየሱስ ነው። ነገር የሚያስቀጥለው ኢየሱስ ነው። መብት የሚያመጣው ኢየሱስ ነው። ውሃውን ሙሉ አላቸው። እነዚህ ሰዎች 6 ጋን ላይ ባዶ ጋን ላይ ምንም አልተጨመረም። ምንም የተጨመረ ነገር የለም። ባዶ ውሃ ሞሉ። የሞላውን ውሃ ቀድታችሁ ለአሳዳሪው ስጡ አለ። አያችሁ፣ አይገርምም? ውሃው ውሃ ነው። ነገር ግን ኢየሱስ ስላለ